ሰላም እንዴት ናችሁ? ዛሬ ወደ ዩሮፕ በስኮላርሺፕ አፕላይ ለማድረግ ለምትፈልጉ ሰዎች አንድ የስኮላርሺፕ እድል ይዤላችሁ መጥቻለሁ። ይህም ስኮላርሺፕ የስተፔንደም ሃንጋሪከም ይባላል። ይህም በሃንጋሪ የሚገኝ ፉል ራይድ የሆነ ስኮላርሺፕ ነው። ያ ማለት የትምህርት ቤት ወጪያችሁ፣ የቤት እንዲሁም የፖኬት መኒ ጭምር የሚሰጣችሁ ስኮላርሺፕ ነው እና በዚህ ቪዲዮ ላይ ደግሞ ለዛ ስኮላርሺፕ እንዴት አፕላይ እንደምታደርጉ ከመጀመሪያ እስከ መጨረሻ ድረስ ያለው ሙሉ ፕሮሰስ ለማሳያችሁ ቪዲዮውን እስከ መጨረሻ ድረስ እዩት። ይህም ስኮላርሺፕ የሃንጋሪ መንግስት የኤጁኬሽን ሲስተሙን ለዓለም አቀፍ ኮሚኒቲ ለማሳወቅ ብሎ ያወጣው ስኮላርሺፕ ነው እና በዚህ ስኮላርሺፕ ላይ ኢትዮጵያ ትልቅ ቦታ የሚሰጣት ሀገር ናት። ይህም የሆነበት ለኢትዮጵያ ምንም አይነት ሪስትሪክሽን የለም። በፈለጋችሁት ሌቭል አፕላይ ማድረግ ብትፈልጉ፣ በፈለጋችሁት ፊልድ አፕላይ ማድረግ ብትፈልጉ ምንም አይነት ሪስትሪክሽን የለም ከኢትዮጵያ ከሆነ። ያ ማለት በባችለር ብትፈልጉ፣ በማስተርስ ብትፈልጉ፣ በፒኤችዲ አፕላይ ማድረግ ብትፈልጉ ከኢትዮጵያ ትችላላችሁ። ፊልድ ደግሞ የፈለጋችሁትን ፊልድ አፕላይ ማድረግ ትችላላችሁ እና እንደዚህ ኦፕን አክሰስ ያለው ስኮላርሺፕ ስለሆነ ናቹራሊ ኮምፒቲሽን ስለሚበዛበት እናንተ ማቅረብ ያለባችሁ ጠንከር ያለ ዶክመንት ይዛችሁ ጥሩ አፕሊኬሽን ማቅረብ ያለባችሁ። ይህም ስኮላርሺፕ በጣም ከፍተኛ የሚባል ቤኔፊት ያለው ስኮላርሺፕ ነው። የዚህ ስኮላርሺፕ ቤኔፊቶቹ ፉል ቱዊሽናችሁን ከቨር ያደርጋል። ምንም አይነት ትምህርት ቤት የትኛውን ፕሮግራም አፕላይ ብታደርጉ ሙሉ ቱዊሽናችሁን ከቨር ያደርጋል። ብሎም ደግሞ አኮሞዴሽን ይችላችኋል። ያ ማለት አፕላይ ያደርጋችሁበት ትምህርት ቤት ዶርሚተሪ ቢሆን እዛም ዶርሚተሪ ከሌለ ደግሞ የመከራያ ገንዘብ የሚሆናችሁን ብር ይሰጣችኋል። ሲቀጥል የሄልዝ ኢንሹራንሳችሁን ይሸፍናል። ብሎም ደግሞ የፖኬት መኒ ጭምር ይሰጣችኋል። ስለዚህ ምንም አይነት እናንተ የፋይናንሻል በርደን አይኖርባችሁም። ትምህርታችሁ ላይ ብቻ ፎከስ ማድረግ ትችላላችሁ። አዲሽናል ኢንካም ፈልጋለሁ የምትሉ ከሆነ ደግሞ ፓርታይም እየሰራችሁ ያንን የምታገኙትን ሴቭ ማድረግ ትችላላችሁ። ለዚህ ስኮላርሺፕ አፕላይ ለማድረግ የሚያስፈልጋችሁ ዶክመንቶች የመጀመሪያው የግድ ፓስፖርት ወይም ናሽናል አይዲ ያስፈልጋችኋል አፕሊኬሽን ፕሮሰሱን ለመጀመር። ሲቀጥል የትምህርት ማስረጃ ያስፈልጋችኋል። የትምህርት ማስረጃችሁ ደግሞ ውጤቱ አሪፍ ቢሆን ይመረጣል። ምክንያቱም ኮምፒቲሽን የሚበዛበት ስኮላርሺፕ ስለሆነ ሚኒመም ሪኳየርመንት ባይኖረው ራሱ አሪፍ ውጤት መያዛችሁ ወሳኝ ነው። ከዛ ሲቀጥል የእንግሊሽ ፕሮፊሸንሲ ሌተር ያስፈልጋቸዋል። ይሄ በእንግሊዝኛ እንደተማራችሁ የሚገልጽ ደብዳቤ ነው። የቋንቋ ፈተና ደግሞ ቢኖራችሁ የበለጠ ተመራጭ ይሆናል። ከዚህ ሲቀጥል በዩሮፓስ ፎርማት የተጻፈ ሲቪ ያስፈልጋቸዋል። ይሄ ስለእናንተ ፕሮፋይል በዲቴል የሚያወራ ሲቪ ማዘጋጀት መቻል አለባችሁ። አምስተኛውና የመጨረሻው ሞቲቬሽን ሌተር ነው። ይህን ሞቲቬሽን ሌተር እኔ ኦልሞስት ከዶክመንት ከትምህርት ማስረጃችሁ ኩል ቦታ እሰጠዋለሁ፣ አንዳንዴም አስበልጠዋለሁ። ምክንያቱም ብዙ ሰው አፕላይ ያደርጋል። ጀስት የትምህርት ውጤታችሁ ውጤት ስኮር ነው የሚያሳይ፣ ምንም መለያ አይኖረውም እና የሞቲቬሽናል ሌተራችሁን ግን የእናንተን ፐርሰናል ስቶሪ መናገር ስለምችሉ ኮንቴክስት ይሰጠዋል። እዛ ለአድሚሽንስ ኮሚቴው ብዙ ውሳኔዎችን ሲወስኑ በሞቲቬሽናል ሌተራችሁን አንብበው ይሄ ሰውዬ ይህን ስኮላርሺፕ ይገባዋል ብለው ሲያምኑ ነው ያንን ስኮላርሺፕ የሚሰጧችሁ። ነሰሰርሊ በውጤት ብቻ አይደለም። ይህንን ሞቲቬሽን ሌተራችሁ ላይ ማስገባት ያለባችሁ እናንተ ፕሮግራሙን ለምን እንደፈለጋችሁት፣ ዩኒቨርሲቲውን ለምን እንደፈለጋችሁት፣ ብሎም ሃንጋሪን ለምን እንደፈለጋችሁት፣ ከዛ ሀገር ደግሞ ትምህርታችሁን ከጨረሳችሁ በኋላ እዚህ ሀገር ኢትዮጵያ መታችሁ ምን ለመስራት እንዳሰባችሁ እቅዳችሁን፣ ይህንን በዲቴይልድ በሆነ መንገድ ሞቲቬሽናል ሌተራችሁ ላይ ማስፈር አለባችሁ እና ይህን ሞቲቬሽናል ሌተር ለመጻፍ እርዳታ የምትፈልጉ ሰዎች ካላችሁ የቴሌግራም ዩዘር ኔም ዲስክሪፕሽን ላይ ስላስቀመጥኩላችሁ በዛ ኮንታክት ልታደርጉኝ ትችላላችሁ። እና ያው እነዚህ ዶክመንቶች የግድ አስፈላጊ ናቸው መጀመሪያ አፕሊኬሽን ፕሮሰሱን ስትጀምሩ። እና እነዚህ ዶክመንቶች ካላችሁ የአፕሊኬሽን ፕሮሰሱ መጀመር ትችላላችሁ። እና ይህ የአፕሊኬሽን ፕሮሰስ ስትሬት ፎርዋርድ የሚባል ነው እና 3 ፌዝ አለው እና በዚህ የመጀመሪያው ፌዝ የኦንላይን አፕሊኬሽኑን መሙላት ነው። ሁለተኛው ፌዝ የሴንዲንግ ፓርትነሮች የሚባሉ አሉ፣ ከነሱ ኖሚኔሽን ማግኘት ነው። ሶስተኛው ፌዝ ደግሞ እናንተ እነዚህን አክሰፕታንስ ካገኛችሁ በኋላ የሜዲካል የቪዛ ፕሮሰሳችሁ መጨረስ ነው። የዚህ ስኮላርሺፕ የመጀመሪያው ፌዝ የሚሆነው የኦንላይን አፕሊኬሽኑን ኮምፕሊት ማድረግ ነው እና ይህንን ኮምፕሊት ለማድረግ የስተፔንደም ሃንጋሪከም ኦፊሻል ፔጅ ላይ ትገቡና እዚህ ጋር እንደምታዩት እንዲህ አይነት ዌብ ፔጅ ይመጣላችኋል። ወደ ስር ወረድ ትሉና አፕላይ ትሉታላችሁ። ልክ አፕላይ እንዳላችሁ ወደዚህኛው ፔጅ ይወስዳችኋል። አሁን እዚህ በግራ በኩል እንደምታዩት አፕሊኬሽን ጋይድ ነው የሚለው
አሁን አፕሊኬሽን ፖርታሉ ክፍት ስላልሆነ ነው። ልክ የኛው ክፍት እንደሆነ ይሄኛው ሎጊን በሚለው ይቀየራል። በዛ ገብታችሁ እናንተ የሚያስፈልገውን ሙሉ ኢንፎርሜሽናችሁን ትሞላላችሁ። ስለ እናንተ ፕሮፋይል የሚገልጽ፣ ስለ አካዳሚክ ሂስትሪያችሁ የሚገልጽ፣ ኤኒ አቺቭመንት ካላችሁ፣ ሞቲቬሽናችሁ ምን እንደሆነ በሙሉ የዚህ ኦንላይን አፕሊኬሽን ፖርታል ላይ ታስገቡና ከዚህ ጋር የሚያስፈልጋችሁን ዶክመንቶች ስካን አድርጋችሁ በዚህ ፖርታል ላይ ሰብሚት የምታደርጉት እና ይሄንን ከማድረጋችሁ በፊት ግን ምን ይቀድማል? እናንተ ፕሮግራም መምረጥ አለባችሁ። ሰው ይህንን ፕሮግራም ለመምረጥ የትምህርት ቤት ዝርዝር ማግኘት አለባችሁ። ከዛ ዝርዝር ላይ የትምህርት ቤቱን መርጣችሁ በዛ ትምህርት ቤት እናንተ የምትፈልጉትን ፕሮግራም መርጣችሁ ዘን ያ ፕሮግራም አድሚሽን ሪኳየርመንቱ ምንድን ነው የሚለውን አይታችሁ መስፈርቱ የምታሟሉ ከሆነ ፕሮግራሞችን ሰሌክት ታደርጋላችሁ። ይህ ስኮላርሺፕ እስከ 2 የፕሮግራም አማራጮችን እንድትመርጡ ያስችላችኋል። ስለዚህ ቢያንስ 2 ትምህርት ቤት 2 ፕሮግራም ብትመርጡ አሪፍ ነው። የመጀመሪያውን ካላገኛችሁ ሁለተኛው እንደ አማራጭ ስለሚይዘው ለ2 ፕሮግራም መምረጥ ይጠበቅባቸዋል ማለት ነው። ሁለተኛው ፌዝ ደግሞ ይሄ የሴንዲንግ ፓርትነር ኖሚኔሽን የሚለው ነው እና ይሄ ሲምፕሊ የሴንዲንግ ፓርትነር የሚሉት የኢትዮጵያ ትምህርት ሚኒስቴር ነው። የትምህርት ሚኒስቴር ራሱ ኖሚኔት አድርጎ የኦንላይን አፕሊኬሽን የጨረሱ ሰዎችን ሊስት ይልካል እና ይህንን ለማድረግ እናንተ የኦንላይን አፕሊኬሽኑን ከጨረሳችሁ በኋላ የኮንፈርሜሽን ፔጅ ይኖራችኋል። ይህንን ሴቭ አድርጋችሁ በሁለት መንገድ አለ ትምህርት ሚኒስቴርን ኮንታክት የምታደርጉበት። የመጀመሪያው ራሱ የስቴፔን ማንጋሪከም ኮንታክት ፐርሰኑን ኢሜይል ጽፋችሁለት የትምህርት ሚኒስቴርን ኮንታክት ኢንፎርሜሽን ላክልን ማለት ትችላላችሁ። ይሄ በየአመቱ ስለሚቀያየር የአምናውን ልሰጣችሁ ስለማልችል ነው። ዋንስ የአፕሊኬሽን ፖርታል ከጀመረ በኋላ ይህንን ኢንፎርሜሽን አክሰስ ማድረግ ትችላላችሁ። በዚህ መንገድ ካልተሳካላችሁ ሌላ ምንም አማራጭ የላችሁም። በአካል ሄዳችሁ ትምህርት ሚኒስቴር ለዚህ ስኮላርሺፕ አፕላይ አድርጋለሁ ብላችሁ ኮንፈርሜሽን ፔጃችሁን ታሳዩና የኖሚኔሽን ሊስት ውስጥ ትገባላችሁ። እዚህ ሊስት ውስጥ ከገባችሁ በኋላ ትምህርት ሚኒስቴር ራሱ አይቶ አወዳድሮ ኖሚኔት ያደረጋቸው ሊስት ይልካል እና በዚህ ስኮላርሺፕ ላይ ኢትዮጵያ ኦልሞስት ከ200 እስከ 300 የሚሆን ወንበር አላት በየአመቱ እና ከዚህ ሊስትን ይልካል ሃንጋሪ መንግስት። ደን ይህንን ሊስት ላይ አይተው እናንተ ቶፕ የሚሏቸውን ከመረጡ በኋላ ወደ ፌብራሪ መጨረሻ አካባቢ ላይ ስኮላርሺፑ እንዳገኛችሁ እንዳላገኛችሁ ሌተር ይደርሳቸዋል እና ስኮላርሺፑን አክሰፕታንስ ካገኛችሁ ወደ 3ኛው ፌዝ መሸጋገር ትችላላችሁ። ለስኮላርሺፑ አክሰፕታንስ ካገኛችሁ በኋላ ወደ 3ኛው ፌዝ መሄድ ትችላላችሁ እና በዚህ 3ኛው ፌዝ ላይ ኦልሞስት የቪዛ ፕሮሰሳችሁን መጨረስ ነው። በዚህ ፕሮሰስ የሚያስፈልጋችሁ የሜዲካል ሰርቲፊኬታችሁን ትልካላችሁ። የሜዲካል ሰርቲፊኬታችሁን ከላካችሁ በኋላ ሁሉ ነገር ኦኬ ካሏችሁ በኋላ የቪዛ አፕሊኬሽናችሁን ትጨርሳላችሁ። ዶክመንቶችን ይዛችሁ ቪዛ አፕላይ ታደርጋላችሁ። ዘንድ ቪዛችሁን ከያዛችሁ በኋላ ክላስ ሴፕቴምበር ላይ ስለሚጀምር ለዛ የሚያስፈልጋችሁን ነገር አዘጋጅታችሁ መጠበቅ እና ለዚህ ስኮላርሺፕ ዶክመንታችሁ ጥሩ የሆነ ሰው መስፈርቱን የምታሟሉ ለ10 ሰዎች እኔ ራሴው ያለምንም ቅድመ ክፍያ አፕላይ ስለማድረግላችሁ መስፈርቱን አሟላለሁ ብላችሁ የምታስቡ ሰዎች ቴሌግራም ቻናሌ ላይ ባለው ኮንታክት ልታደርጉኝ ትችላላችሁ። ወይም ደግሞ በራሳችሁ አፕላይ የምታደርጉ ሰዎች ኮንሰልቴሽን የምትፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ የቴሌግራም ቻናል ስላለ በዛ ኮንታክት አድርጉ።